الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد ዛሬ የምንገኝበት ቦታ ታላቅ ታሪክ የተሰራበት ቦታ ነው። አወልያ መድረሳ ነው የሚባለው። የአህባሽ ቢድዓ ወደ ሀገራችን ሲገባበት ጊዜ የዚህ ተማሪዎች በሙባረክ የሚመራ ከዚህ ነው ተነሳው ማለት ነው። ስለዚህ እኛ ሁላችንም የዚች ቦታ ታሪክን ማውሳትና እቺን ቦታ መተን ማየትና ይሄ ታሪክ እንዲቀጥል ማድረግ ይኖርብናል። አላህ Subhanahu Wa Ta'ala ከዛ ፊትና አውጥተን እዚህ ቦታ መድረሳችን አላህ ሹክር ይገባ እንላለን። አልহামዱሊላህ ረቢል ዓለሚን። እዚህ ግቢ ያሉት ተማሪዎች ልክ እንደ በፊቱ ልክ እንደ ያኔ አህባሽን ተቃቅሞ የኛ መስራት ሆኖ እንደ ኢትዮጵያ ቢድዓና አህባሽ ወደ ሀገራችን እንዳይገባ እንዳያደረጉት አሁንም ያሉ ተማሪዎች እንደዛ እንዲሰሩ የሆነ ነሺዳ አስታውሳለሁ። ያኔ የተባለውን ልጆች ተጠራርቶ ያለ እንዴት ሰብሳቢ ዕውቀት ያገኙበት አወልያ ግቢ ይላል። ይሄ በጣም የሚወደውና የሚያስታውሰው ነሺዳ ነውና አሁንም ያላችሁ ተማሪዎችም እንደዛ መቀጠልና ይሄንን ለኢትዮጵያ ይሄንን ታሪክ እንዲዘልቅ ማድረግ የእናንተ ሚና ነውና ኢንሻአላህ እኛም ከእናንተ ጋር ነን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።